ሳሊያውን አንድ 6 ዓመት የ4 ዓመት ህፃን ልጅ የደፈረው ሰው በተወሰነ ዓመታት እስር ሲቀጣ ማየት በቃ አያረካም። ግን አሁንም ጠንካራ ህግ ነው ያለው ባይዘወይ ትዳርና ፍቺ ከህግ አንፃር እንዴት ታያለሽ? ጋብቻ ውል ነው። ራሳቸውን ያጠፉት ሰዎች በራሳቸው ምክንያት ሲሆንና በሌላ ሰው ምክንያት ሲሆን ጥቃት ያደረሱባቸው ሰዎች የሚቀጡባቸው መንገድ አለ ወይ? ሊተካ የማይችልን ህይወት ሊያልፍ በሚችል ነገር መቀየር ተገቢ ነው ብዬ አላስብም። ሴትነትና የህግ ባለሙያ መሆን ደስ የሚል ስሜት አለው ብዬ ማመን ሰው ነኝ እኔ። አንድ የህግ ባለሙያ ሴት ራሷን ያበቃሽ ብቁ ያደረገች ሴት ስትኖር ኩራት ነው። ሴት ልጅ በደንብ የህግ እውቀት ሲኖራት ሙሉ ነገር ይኖራታል። ሴት ልጅ ለጥቃት ብቻ የተፈጠረች አይደለች። ፌሚኒስትነትን እንዴት ነው የምትገልጸው? እኔ ፌሚኒስቶች የምቀበላቸውም የማልቀበላቸውም አሉ። ሴቶችም ወንዶችም በአሁኑ ሰዓት ይደፈራሉ ሀገራችን ላይ። መታሰር ብቻ ውጤት ነው ብለን አናምንም። እንዳይደግም የማያዳግም እርምጃ መወሰድ አለበት። የአስተሳሰብ ለውጥ የመጀመሪያው መስተካከል ያለበት ብዬ የማስበው ሴቶች ልጆች ወልዶ አንድ ሰው ቢሞት ልጅ ሳይወልድ ሞተ ተብሎ የሚለቀስበትም ሁኔታ አለ። ይህም አንዱ ጥቃት እኮ ነው። የህግ ባለሙያ መሆን ነበር ምኞትሽ? ምን ነበር በልጅነትሽ መሆን የምትፈልጊው? ሴትነትና የህግ ባለሙያነት አንዳንድ ጊዜ በቃ ተጣብቆ የተፈጠሩ ይመስልሻል? ለመጀመሪያ ጊዜ ወይም በጥብቅና ስትቆም የተሰማሽ ስሜት ምንድን ነው? የመጀመሪያ ያሸነፍኩት ኬዝ ነው። በቃ የተሰማኝን ደስታ አትጠይቂ። በመሲ እይታ ማሸነፍና መሸነፍ፣ በተለይ ሴት ልጅ መሸነፍ የለባትም ብዬ ነው የማስበው። ሴትን ከሚያደቃት ነገር ወደሚያደምቃት ነገር መሻገር ያስፈልጋል ብዬ አስባለሁ።